ኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው። በገንዘብ በአቅም እንዲደራጅ ከነበረበት ሁኔታ እንዲወጣ አብይ ይጠቀምብሃል፣ ከዛ በኋላ ይበላል ማድረግ ነው። የሚዲያ አውትሌቶችን በፍጥነት መቆጣጠር ነው። ዋናው ነገር ቤተ መንግስትና ሚዲያ ነው። የኢትዮጵያን ሬዲዮና ቴሌቪዥን በፍጥነት መውረር ነው። በቀጥታ ቤተ መንግስቱን ጥሶ መግባት ብቻ ነው። ያለቀው ማለቅ አለበት። የተረፈው ተርፎ ለነጻነት አሁንም እየተገደልክ ነው። ቤተ መንግስት ጥሰስ በጀግንነት ነው እንደነበላይ ዘለቀ ሐውልት ይሰራላል። ዛሬ እኮ እንደወሎ አማራዎች እንደ ድሮ እየታረድክ ነው እያለቀ ያለው። ወደ አዲስ አበባ ትገባም ተብሎ ለንግድ ሄደህ ሰው ለመጠየቅ ልጆችን ልታይ ሄደህ በጥጋበኛ ኦነጋውያን ኦሮሞዎች ዋሲውን ላይ ከመኪና እያወረዱ በጥይት ሲደበድቡ አይተናል። ያው ነው ሞት አይቀርልህ። በድፍረት ከገባ ማንም አይነካ። እጅ በእጅ በጨበጣ መግባት ብቻ ነው። ጥሶ መግባት ብቻ ነው። በኃይል እንደ ጉንዳን መውረር ብቻ ነው። በፍጥነት ቤተመንግስቱን መቆጣጠር ነው። ምንም አያመጣ። ከመቶ ሰው በላይ አይደለም የሚጠብቀው ቤተመንግስቱ። 100,000 ሰው ወይም 1 ሚሊዮን የአዲስ አበባ ሰው ተግልብጥ ብሎ ቢገባ 50 ሰው ሊሞት አይችልም። አይሞትም፣ ይቆስላል እንጂ። መፍራት የለብን። አስፈላጊ ከሆነ የደበቃችሁትን መሳሪያ ይዞ መውጣት ነው። በተለይ የምጽአት አማራ ዓለም አቀፍ ንቅናቄ አባላት የሆናችሁ የታጠቃችሁ ያልታጠቃችሁ ይሄንን አመጽ መምራት አለባችሁ። እውነቱን ነው የምላችሁ። በተጠንቀቅ መቆም አለባችሁ። ህዝቡ እንዳይመታ መሳሪያ ያላችሁ የአዲስ አበባ አማራዎች ሁላችሁ መሳሪያችሁን ይዛችሁ መውጣት ብቻ ነው። መተኮስ ብቻ ነው። አንድም አማራ አንድም ኢትዮጵያዊ መሞት የለበትም። መንግስትን በፍጥነት ማባረር ብቻ ነው። ከስሪላንካ ህዝብ ከዚያ ደደብ ህዝብ እኛ እናንሳለን እንዴ? የሺህ ዓመት ህዝቦች ደደብ እኮ ነው ስሪላንካ። ኋላ ቀር እኮ ነው እንደ ፊሊፒኖ። ውዳቂ እኮ ነው እንደ ሜክሲኮ። 400 500 እንደ ህንዶች እኮ ሙልጭ ብለ የተገዛ ህዝብ እኮ። አማራ እኮ ነፃ ህዝብ ነው። የኢትዮጵያ ህዝብ እኮ ነፃ ህዝብ ነው። ባሪያ እኮ አይደለም። አልተገዛም እኮ የኢትዮጵያ ህዝብ። ጭሎ ማግባቴማ ነው ተመስገን። አበሻ አግብቼ አያምነኝ ገብርኤል ቁመጥን መድኃኒዓለምን ኪዳነ ምሕረትን 44 አያምነኝ። ይሄው ከነጩ ጋር አስወር በቃ ሃኒ አስወር አራስወር ማለት ትረስት ሚ ነው ጨዋታው። ትረስት ሚ ካልኩት ኦኬ ሶሪ። አበሻ ማይ መጽሐፍ ቅዱስ ይዞ መጥቶ ምጭ ማይ ስትወጡ ስትገቡ የት ነበርሽ? ስልካችሁ ላይ 50 ጊዜ እየደወለ የት ነሽ? መቼ ነው የምትመጪው? እኔ ርቦኛል አይባሉ። ምግብ ቤቱ ሞልቶ አረኔቱ ራበኝ። ጧት ተነስቶ የእናቴ ሽሮ እንዴት እንዳማረኝ ባይኔ ሊወጣ ነው። እስቲ ስሪልኝ። እግዚአብሔር ምስክሬ ለአንድ አመት ዮኒ ማኛ የአዲስ አበባን ይምራት። ለአንድ አመት ነው ማውራ፣ ሌላውን ተው። ለአንድ አመት ዱባይ ነበር ማረጋት። ጉራ አይደለም። እንተዋወቃለን። የሸገር ልጆች ዱባይ ሰላሟ፣ ፍቅሯ፣ ቢዝነሷ፣ ስሯ ሰማይ ነበር መሰቅለው በአንድ አመት ውስጥ። ለአዲስ አበባ ልጅ እናንተ የሰጣችሁት መከራ፣ መርዝ፣ መሳቀቅ፣ የቤት ተመልካች መሆን ያደረጋችሁት። እስቲ ልብ ካለ አርግ፣ ካልሆነ እዛው ነው ያለውልህ። ሸቤ ልግባ ወይም ልገደል። በአዲስ አበባ ፊት በህዝቡ ፊት ልገደል። ማችሉ እኛን መሞገት የማችሉ ሌላ ምን አማራጭ አላችሁ? መስደብ ነው እንጂ። ሌላ ሁለተኛው ስድብ የሚሳደቡ ሰዎች ብዙ ሰው አንጎል አለው። አንዳንድ ምንም አንጎል የሌላቸው አሉ። እነሱ ካድሬዎች፣ ውታፍ ነቃዮች በሚል ድሮ ሀብታሙ የኔን ኮርጆ ነው ውታፍ ነቃይ ያለ። ውታፍ ነቃይ የሚል ንግግር የተናገርኩት ለመጀመሪያ ጊዜ ነኝ። የኔ ንግግሮች በላይ በቀለ ወያ ተናገረ እያሉ 300 ሰዎች ያቀርባሉ። ሌቦች ናቸው። እውቅና ላለመስጠት ነው። ውታፍ ነቃዮች ባህሪያቸው ይሄ ነው። እንደዚህ አይነት ባህሪ ነው ያላቸው። ስለዚህ እዚህ ውስጥ ያሉ ብዙ አእምሯቸው የተስተካከለ አንጎል ያላቸው ሰዎች እንዳሉ እናውቃለን። በብዛት ግን 3 አይነት ሰው አለ። አንደኛው አንጎል የሌለው ሙሉ በሙሉ ንፍጥ የሞላው ማለት ነው። አንጎል የለው። ይሄ ዝም ብሎ እንደ ቅድሙ እንደነገርኳችሁ ኬሻ እህል ስትሰጡት ብቻ እንደሚቆም እንደ ኩንታል ማለት ነው። ሁለተኛው
ሶስተኛው ደግሞ ግማሽ አንጎል ነው። ግማሽ ንፍጥ ግማሽ አንጎል የሞላው ይሄ ይወላውላል። አንዳንዴ ሰው ሲሞትም ያለቅሳል፣ አንዳንዴም አብይ አህመድ አዳኘ ሲባል ደግሞ ይጨፍራል። እነዚህ ሃፍ ማይንድ የሆኑ አንጎሎች ናቸው። ሶስተኛው ሰው ግን በጣም ትክክለኛው ሙሉ አንጎል ያለው ንፍጥ ያልሞላው ማለት ነው። ንፍጥ የሌለው አንጎል ብቻ ያለው ይሄ ደግሞ ታነቢልኛለሽ። አንብቢው እስከ ፊደላቶቹ እንዳለ ጽሁፉን አንብቢው። እሺ ኤች አይ ኤስ ኦ በራሳቸው አፈጣጠር አምላክ ፈጥሯቸው ደብሯቸው ዱቄት ፊታቸውን ለቅልቀው ከንፈራቸውን አዳዲስ ጫጩት መስለው የሚወጡ የሞተ አኒማል ሄር ቋጥረው የሚወጡ የኦሮሞ ምንድነው ይሄ ከንቲባዎች አዲስ አበባ በታሪክም የኦሮሞ ነች የሚል ሰው ተሸክመህ እንዴት ነው ኢትዮጵያ እንደምንሆነው? አጀክ ነው ሞታ ቀራኒ ለብልቤ አባረኩት። ለምብላችሁ የጻፍኩትን ጽሁፍ ተመንጥሮ እንዳለ ትግሬ በለው ኦሮሞ በለው ኤርትራዊ ተሰክስጎ ነበር ፌስቡክ ውስጥ የጻፍኩት ጽሁፍ ብታዩ በቃ የአሜሪካን መንግስት የሚነቀንቅ ነው። እግዚአብሔር ኢሜል አረኩት። የአማራን ጄኖሳይድ አየይዤ ለቀኩለት በቃ ለፌስቡክ ቄሮ የቆረጣቸው ሁሉ አንገታቸው እጃቸውን ሁሉ የተለቃቀመው ቪዲዮትን በኢሜል በቃ ሙልጭ አድርጌ ፌስቡክ አስገባውና አሁን አካውንቴን አስከብሬ ቁጭ ማን ነበር የሚነካው? 11,000 ሰው በእኔ ምክንያት ተባረሩ። በቃ ተባረሩ። ፌስቡክን አልኩት ማርክ ፕሊዝ ማርክ አልኩት። ፌስቡክህ ሜታ በለው ሜታቦ በለው ሜታ ፋብሪካ በለው ሜታ ጫማ በለው በቃ ዋጋ የለውም አልኩት። መለሰልኝ። ይገርማችኋል እንዴት አለ። በተለይ ከኢትዮጵያና ከአስመራ ከምናምን ከኦሮሞ ከትግሬ የሚባል እዚህ ኢትዮጵያኖች የቀጠርካቸውን ያበላሹብህ አልኩት። ሽንኩርት ከታፊውም ሲሰዳደብ ነው የሚውል። እንደነ ደረጃ ሀብተወልድ የሚባል ጥሩምባ ነፊው ሲነፋበት ይውላል። የአብይ አህመድ ካድሬው ሲነፋ ይውላል አልኩ። አሁን ጠቅላላ የኦሮሞ አክቲቪስቶች የሉም እኮ ተሰራዮች እኮ የሉም። የትግሬዎችም የሉም፣ የአማራዎችም የሉም። ላሽ ተደርገዋል። የሉም እኮ አካውንታቸው ወርዷል። እስኪ አሁን የኦሮሞ ተሳዳቢ እኮ የለም። እነ ጂጂ አሁን ራሱ የአማራ ግድያ ምናምን የሚል እኮ ሪፖስት ተደርጎባቸው ደንግጠው። እኔ የጻፍኩት ኢሜል ብታዩ ባነብላችሁ አሁን ጊዜ የለኝም እንጂ በቃ አንድ መጽሐፍ ብሎ አላስገባው። ከዛ አይደለም ነው ያልኩት እኔ እና ምን አደረገ ዮኒ ማኛ ቆረጠልና few months later ብሎ አላስገባው። ከዛ መጣና ሞታ ቀራኒዮ ዘቅዝቆ ጋላን ደግሞ አይ እናንተ እንደድሮም እንደዚህ ናችሁ ምናምን ብሎ ሲሚለውን አገናኝተውታል። ተመልከቱ የሰው የብድ ነው ሲላቸው የማዳም ቅመሞች ተከተሉታ። ዮኒ ማኛ በተለይ የማዳም ቅመሞች ይወዱታል። መድኃኔዓለም ዘይላብ ይሄም በጣም ይወዱታል። ዮኒ የማዳም ቅመሞች ሲወዱት ዮኒ ማኛን ዋው እንዴ! የደብረ ጽዮን ጦር ምን አለው?
የትግሬ ጦር ምን አለው? ወሎን የወረረው የአማራ ፋኖ ምን አለው? ፋኖች ይመጡልሃላ መክተፊያቸውን አስቀምጠው የፀጉር መስራቸውን አስቀምጠው ጠቅላላ ይመጡልሃል። የማዳም ቅመሞች በቃ ሞጣ ቀራኒው ላይ ይሰፍሩበታል 45 ደቂቃ እና አለው ስላችሁ እና ዮኒ ማኛ ጓያ ይዳልቻ የምትለው ወጣቶች ጂጂክያ ራሱ እኔ አላበር በቃ ትመቸኛለህ። ተለብልቦ ምን አገባኝ። ኢዮዳብ የሚባልማ ጀግና ነው። የራሱን አይዲያ ስለመጣ ያ ሁሉ ኦርቶዶክስ እንብለው ያ ሁሉ ጴንጤን ዘግዝቀው ምን አገባህ? ዳሲዝ አይዲያ ኢዮዳብ የሚባል ሰው የራሱ አይዲያ ነው። የዮኒ ጓያው የራሱ አይዲያ ነው። የኔ አሁን የምታየኝ እዚህ ጋር ቁጭ ብለህ መቀመጫ እስከሚቃጠል መሰማኝ ብዙ ነገር ስለምታገኝበት ነው። አንዳንዶችም ለመሳቅ ነው ምን መጣ ትላላችሁ አሉ። አማሮች ናቸው እንደዚህ የምትሉ። በቃ ማዘር ነው ልጅ ስትመጣ እንድትደውልልኝ ንገሩልኝ። እሺ ማዘር ደህና ደሩ። በቃ ማዘር ሰው ያስባል አትልም እንዴ ትንሽ? በቃ ማዘር የጠዋት እመጣለሁ። እሺ እንደተመቻችሁ ተስፋ አደርጋለሁ። አዲስ ቪዲዮ ይላችሁ እናንተ ላይክ በማድረግ እንዲሁም አዲስ ሆናችሁ ሰብስክራይብ በማድረግ ይመቻችሁ።